የናንተ መኖሪያ ቤት ባለቤቱ እናንተ ናችሁ። ያለ እናንተ ፍቃድ ያለ እናንተ ዕውቀት ማንም ወደ እናንተ ቤት መግባት አይችልም። ኢየሱስ ያድናል። ሁል ጊዜ እግዚአብሔርን ስለ በር ትጠይቁታላችሁ። የዚህኛው በር ቢከፈት ያኛው በር ቢከፈትልኝ፣ መንፈሳዊ በር ቢከፈትልኝ፣ ይሄ ቢሆን ያ ቢሆን እያላችሁ ትጠይቁታላችሁ። የማይገባችሁ ነገር ግን አንድ ነገር አለ። እግዚአብሔር በር የመክፈት ችግር የለበትም፣ የመዝጋትም ችግር የለበትም። እናንተን ለመጠበቅ በርን ይዘጋል፣ እናንተን ባለጠጋ ለማድረግ በርን ይከፍታል። ሁሉንም በሮች የመክፈት ስልጣን ያለው እግዚአብሔር ነው። ትንቢተ ኢሳይያስ ምዕራፍ 60 ቁጥር 11 አውጡ። በሮችሽ ምን ጊዜም የተከፈቱ ይሆናሉ፣ ቀንም ሆነ ሌሊትም ከቶ አይዘጉም። ይህም ሰዎች የመንግስታትን ብልጽግና ወደ አንቺ እንዲያመጡ ነገስታታቸውም በድል ወደ አንቺ እንዲገቡ ነው። ኢየሱስ ያድናል። አንድ ጊዜ ድምጻችሁን ከፍ አድርጋችሁ አውሩ። በሮቼ ምን ጊዜም የተከፈቱ ናቸው በሉ። በሮቼ ምን ጊዜም የተከፈቱ ይሆናሉ፣ ቀንም ሆነ ሌሊት ከቶ አይዘጉም። ኢየሱስ ያድናል። ዛሬ ብዙ ቦታ ላይ በር ተከፍቶላችኋል፣ ሆኖላችኋል ተብላችሁ ትንቢት ተነግሯችሁ ሊሆን ይችላል። እመኑኝ ዛሬ ግን ሳይከፈትላችሁ አትወጡም። መከፈት ብቻ አይደለም፣ ቁልፎች ለእናንተ ይሰጧችኋል። ቁልፎች ለእናንተ ይሰጣችኋል። ኢየሱስ ያድናል። ጥቂት ነገር እንዲገባችሁ ፈልጋለሁ። ሁልጊዜ በሮች ስታገኙ ሁልጊዜ ከተዘጉ እነዛ የተዘጉ በሮች ላይ የሚጠብቅ ኃይል አለ። በሮች ባለቤት አላቸው። ሁሉም የምትሏቸው በሮች ባለቤት አላቸው። ኢየሱስ ያድናል። የናንተ መኖሪያ ቤት ባለቤቱ እናንተ ናችሁ። ያለ እናንተ ፍቃድ ያለ እናንተ ዕውቀት ማንም ወደ እናንተ ቤት መግባት አይችልም። ኢየሱስ ያድናል። ክብር ለኢየሱስ ይሁን። ሁልጊዜ እግዚአብሔርን ስለ በር ትጠይቁታላችሁ። የዚህኛው በር ቢከፈትልኝ፣ ያኛው በር ቢከፈትልኝ፣ መንፈሳዊ በር ቢከፈትልኝ፣ ይሄ ቢሆን ያ ቢሆን እያላችሁ ትጠይቁታላችሁ። የማይገባችሁ ነገር ግን አንድ ነገር አለ። እግዚአብሔር በር የመክፈት ችግር የለበትም፣ የመዝጋትም ችግር የለበትም። ኢየሱስ ያድናል። እናንተን ለመጠበቅ በርን ይዘጋል፣ እናንተን ባለጠጋ ለማድረግ በርን ይከፍታል። ሁሉንም በሮች የመክፈት ስልጣን ያለው እግዚአብሔር ነው። ነገር ግን እናንተ በሩ ተከፍቶ እስካልተንቀሳቀሳችሁ ድረስ ያ በር ለዘላለም ዝግ ነው የሚሆነው። ኢየሱስ ያድናል። ክብር ለኢየሱስ ይሁን። ጥቂት አንዳንድ ነገር ልበላችሁ። እግዚአብሔር ሁልጊዜ ወደ ህይወታችሁ አንድን ነገር ሊያመጣ ሲል ጊዜን ያመጣል። ኢየሱስ ያድናል። ጊዜን ያመጣል። መጽሐፍ ቅዱስ የያዛችሁ ሰዎች ገላትያ መጽሐፍ ምዕራፍ 4 ነው። ነገር ግን የተወሰነው ዘመን በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ምን አለ? ላከ። እግዚአብሔር ለእናንተ ብቻ አይደለም ጊዜ የሚያስፈልጋችሁ። እግዚአብሔር ለራሱ ጊዜ ያስፈልገዋል። እግዚአብሔር በጊዜ ውስጥ አልፎ የሚሰራ አምላክ ነው። ትጸልያላችሁ፣ ግን ጊዜውን እስካላወቃችሁ ድረስ ምንም ነገር ወደ እናንተ መምጣት አይችልም። ምክንያቱም የጊዜ አስገኝና ባለቤት የሆነው እግዚአብሔር እንኳን ጊዜ ይፈልጋል። ኢየሱስ ያድናል። ጊዜ ይፈልጋል። ጊዜ ደርሷል በሉት። አጠገባችሁ ያለውን ሰው ጊዜ ደርሷል በሉት። አሁን ስለኔ የሚነጋገሩበት ጊዜ ነው በሉት። ኢየሱስ ያድናል። በደንብ ስሙኝ። እግዚአብሔር ጊዜያችሁን ሲያመጣላችሁ አንዳንድ ጊዜ የሚሰራው ወዳጆችን በመስጠት እንዳይመስላችሁ፣ ጠላቶቻችሁንም በመስጠት ነው። ላስት ታይም ታስታውሳላችሁ፣ የዛሬ ሳምንት እሁድ ዕለት ስለ ስም እያስተማርኩ ነበር። መንፈስ ቅዱስ ስማችሁን ይቀባል፣ ስማችሁን ያገናዋል፣ በዚህ ሳምንት መነጋገሪያ ትሆናላችሁ እያልኩ ነበር እና የዛም በረከት ጭምር እኔም አለሁበት ብያችሁ ነበር። ሚዲያው የሚያወራውን እየሰማችሁ ነው። ጊዜያችሁ ደርሷል። ኢየሱስ ያድናል። አስቡት፣ አንዲት ሴት 9 ወር ሳይሞላት በ3ኛና በ4ኛ ወር እወልዳለሁ ብላ ማመጥ ትችላለች? ምክንያቱም ጊዜዋ አልደረሰም። ጊዜዋ ሲደርስ የምታያቸው ምልክቶች አሉ። እስካሁን የሰማችሁት ትንቢቶች ምልክቶቻችሁ ናቸው። አሁን ግን ጊዜያችሁ ሆኗል። እግዚአብሔር ይሰጣችኋል። ኢየሱስ ያድናል። እግዚአብሔር አምላክ ይሰጣችኋል። እግዚአብሔር አምላክ እንኳን ልጁን ልኮ ማዳን ጊዜ ያስፈልጎታል፣ ዘመን ያስፈልጎታል። ኢየሱስ ያድናል። ዘመን ያስፈልጎታል። ትጸልያላችሁ
ትጠብቃላችሁ፣ ምንም ነገር የለም፣ ችላ ትላላችሁ፣ ሌላ ስፍራ ትሄዳላችሁ። ከዛ እግዚአብሔር ወደኔ አይመጣም ብላችሁ የሆነ ምሳሌ ትመስላላችሁ። ለእናንተና ሆኗል፣ ለኔ ግን እግዚአብሔር የእንጀራ አባት ነው ትላላችሁ። ያልገባችሁ ነገር እግዚአብሔር ግን በጊዜው ሲመጣ የሚቋቋማችሁ አይኖርም። የሚቋቋማችሁ አይኖርም። ኢየሱስ ያድናል። ያለፋችሁበት እያንዳንዱ ፓዝ እግዚአብሔር አውቆ ነው ጸጥ ያላችሁ። አውቆ ነው ጸጥ ያላችሁ። አስቡት፣ እነ አብርሃምን የመሳሰሉ ደጋጋ አባቶች ጻድቅ ናቸው። እግዚአብሔር የሚመካባቸው ሰዎች ናቸው። ግን ጊዜው ስላልደረሰ ወዴት ነበር የሚሄዱት? ኢየሱስ ያድናል። ሁልጊዜም ላይፋችሁን በትክክል ትኖሩታላችሁ። እግዚአብሔርን በጽድቅ እያመለካችሁ ትኖራላችሁ። ግን ብዙ በደል፣ ብዙ ጭቆና በእናንተ ህይወት ላይ ይሆናል። በዛው ልክ ደግሞ ሌላ ነገርን የሚሰሩ አካላቶች ሲበለጽጉ ታያላችሁ፣ ሲያድጉ ታያላችሁ። ድንገት መጥተው የሆነ ነገር ሲቀየርላቸው ታያላችሁ። እግዚአብሔር ሆይ ለምንድነው ትላላችሁ። እርግጠኛ ነኝ በሉ ተጠገባችሁ ያለውን ሰው ጊዜ አሁን ነው። ኢየሱስ ያድናል። ዕብራውያን መጽሐፍ ምዕራፍ 10 ቁጥር 7 ክፈቱ። በዚያን ጊዜ እንዲሁ አልሁ፣ ስለ እኔ በመጽሐፍ እንደተጻፈ አምላክ ሆይ እነሆኝ ፈቃድህን ለማድረግ መጥቻለሁ። የተናገረው ነገር አንድ ነው። የናዝሬቱ ኢየሱስ ስለ እኔ ምን አለ? መጽሐፍ ላይ ተጽፏል። ስለ እናንተ ብዙ ትንቢቶች ሰምታችኋል እኮ። እግዚአብሔር እንዲህ ብሏል ትባላላችሁ፣ የሆነ ቦታ ትሄዳላችሁ፣ በህልም ታያላችሁ፣ በሆነ ነገር ታያላችሁ። ልክ የናዝሬቱ ኢየሱስ እንደተናገረው ስለ እናንተ የተጻፉ ናቸው እነዛ። ጊዜያችሁ ግን ስላልደረሰ ነበር እስካሁን ያላችሁበት ስፍራ ያላችሁት። ከዚህ በኋላ ግን አትዘገዩ። ጊዜያችሁ ሲደርስ በምንድነው የምታውቁት ካላችሁ፣ እጅግ በጣም ብዙ ፈተና ይደርስባችኋል። እጅግ በጣም ብዙ ፈተና ይደርስባችኋል። አስቡት፣ ትንቢት በሰማችሁ ማግስት ለብዙዎች አባት አደርጋለሁ፣ ለብዙዎች እናት አደርግሻለሁ ብሎሽ እግዚአብሔር ትንቢት በሰማሽ ማግስት እንጀራ ታጫለሽ ምትበዩ። ሰይጣን ልክ ያንን ሲሰማ ጊዜያችሁን ለመቀማት ይሯሯጣል። መጽሐፍ ቅዱስ ላይ አንድ ስፍራ አለ። የናዝሬቱ ኢየሱስ ሐሙስ ዕለት ተያዘ እና ሊሰቅሉት ወታደሮች መጡ። ልክ ይዘውት ሊሄዱ ሲሉ ጴጥሮስ ሰይፉን አወጣና የአንዱን ወታደር ጆሮ ቆረጠው እና የናዝሬቱ ኢየሱስ ያንን ወታደር ጆሮን ፈወሰው። እያደረገ ያለው ነገር ጆሮ የመፈወስ ፕሮግራም ይመስላችኋል? የናዝሬቱ ኢየሱስ ያንን ወታደር የፈወሰበት ምክንያት አለው። ምክንያቱም የናዝሬቱ ኢየሱስ ትክክለኛ መስዋዕት የሚሆነው ወይም ደግሞ የእግዚአብሔር በግ የሚሆነው በፋሲካ ጊዜ ከታረደ ብቻ ነው። እና ጴጥሮስ ያንን ወንጀል ቢሰራና ቢከሱት ኖሮ የናዝሬቱ ኢየሱስ ሊሰቀልበት ያለው ጊዜ ዲላይ ይሆናል። ሰይጣን በዛ በኩል አልፎ የሱን የፋሲካነት በግ ዲላይ ማድረግ ፈልጓል። ኢየሱስ ያድናል። የጴጥሮስን ጆሮ መፈወስ ነበረበት ኢየሱስ። አለበለዛ የሚሰቀልበት ጊዜ ያልፋል። ለዛ ነው የናዝሬቱ ኢየሱስ የፋሲካችን በግ ነው የምንለው። ፋሲካችን የናዝሬቱ ኢየሱስ ታርዶልናል የምንለው። ፋሲካ ቢያልፍ ኖሮ ምንም ጥቅም አልነበረው። ኢየሱስ ያድናል። ልክ እንደዛው እናንተ የሆነ ስፍራ ላይ ስትደርሱ ሰይጣን የሆኑ አካላቶችን ያስነሳ። ትንቢት በሰማችሁ ማግስት ብዙ ችግር የደረሰባችሁ ሰዎች አላችሁ። እጃችሁ አይታየኝም። ዛሬ ፍጻሜ ይሆናል። ክብር ለኢየሱስ ይሁን። እግዚአብሔር እንኳን ጊዜን ፈልጓል። ሰዎችን ለማዳን ለመቤዠት ጊዜን ፈልጓል። ወደ ህይወታችሁ እግዚአብሔር ትልቅን በረከት ሲያመጣ ከጊዜ ጋር ነው የሚያመጣው። ለዛ ነው ሰለሞን ውጊያ ለኃያላን አይደለም ሩጫንም ለፈጣኖች አይደለም እያለ ከዛ መጨረሻ ላይ ጊዜና ድል ግን ምን ይላል? ሁሉን ያገናኛል ይላል። ጊዜ ነው በሉት። ሁለተኛው ኮድ የተደረገ ነገር ይሰጣቸዋል። ሁሉም በሮች ኮድ ናቸው። ምን ማለት ነው? በእውቀት የምትገቡባቸው በሮች ናቸው። ያለ እውቀት የምትገቧቸው ነገር የለም። ለምሳሌ እናንተ በዛ ጉዳይ ላይ እውቀት ከሌላችሁ እግዚአብሔር ሰው ነው የሚሰጣችሁ። እኔ የሄድኩበት የመንገድ
ብዛትና ሚስተር ቢ የሄደበት የመንገድ ብዛት እኩል አይደለም። አስቡት። የኔ መንፈሳዊ አባት አለ፣ ምሳሌ ፕሮፌት ሚራክል ተካ። እሱ የሄደባቸው መንገዶች አሉ። ቅባት ለማግኘት ዋጋ የከፈለባቸው መንገዶች አሉ እና የተከፈቱለት እያንዳንዱ በሮች አሉ። እኔ እርሱን የመንፈሳዊ አባቴ ካደረግኩ በኋላ እሱ የሄዳቸውን መንገዶች ሁሉ መሄድ አይጠበቅብኝም። ምክንያቱም እሱ የሄደባቸውን መንገዶች ላቃቸው አልችልም። ምክንያቱም ኮድ ተደርገዋል። መጽሐፍ ቅዱሳችሁን የሐዋርያት ሥራ ምዕራፍ 12 ቁጥር 8 አውጡ። መልአኩም ልብስህን ልበስ ጫማህንም አድርግ አለው። ጴጥሮስም እንደታዘዘው አደረገ። መልአኩም ቀጥሎ መደረቢያህን ከላይ ጣል አድርገህ ተከተለኝ አለው። ጴጥሮስም ተከትሎት ከእስር ቤት ወጣ። ነገር ግን ራእይ የሚያይ መሰለው እንጂ መልአኩ የሚያደርገው ነገር በውን መሆኑ አላወቀም ነበረ። የመጀመሪያውንም ሁለተኛውንም ዘብ አልፈው ወደ ከተማይቱ በሚወስደው መንገድ ላይ ወዳለው የብረት መዝጊያ ዘንድ ደረሱ። መዝጊያውም ራሱ አውቆ ተከፈተላቸው። እነርሱም ወጥተው ሄዱ። አንዲት ስላች መንገድ እንዳለፉ ወዲያውም መልአኩ ተለየው። ክብር ለኢየሱስ ይሁን። አስቡት፣ ጴጥሮስ ታስሮ ተኝቷል። ነገ ትሞታለህ ተብሏል እና መልአክ መጣ። መልአኩ ባይመጣ ኖሮ አንዱን በር የሚያልፍ ይመስላችኋል? እዚህ ጋር ከክብር ጋር ብቻ የሚገናኝ አይደለም። ከመልአኩ ክብር ጋር የተገናኘ ብቻ እንዳይመስላችሁ። እያንዳንዱ በር መልክ ያያል። ጴጥሮስን አይታችሁ ከሆነ መልአኩ እስከ ከተማው በር ድረስ ይዞት ሲሄድ ህልም ራይ መስለው ነበር። እናንተ የሆነ ስፍራ ለመግባት የግዴታ በዛ ጉዳይ ላይ መልፋት አይጠበቅባችሁ። ራይ የመሰላችሁ መግባት ትችላላችሁ። እግዚአብሔር ሁል ጊዜ በህልም ይመጣል፣ ይናገራችኋል፣ በራይ ይናገራችኋል። እንደዚህ አድርጉ ይላችኋል። አታደርጉት። የሆነ ኃይል ትጠብቃላችሁ። የሆነ ያጎታችሁ ልጅ ትጠብቃላችሁ። በነገራችን ላይ አንድ ነገር ልንገራችሁ። ክርስቲያን ከሆናችሁ ከእናንተ ውጪ ማንም የላችሁ። በጌታ ከሆናችሁ ሁሉ የእናንተ ጠላት እንደሆነ ማመን አለባችሁ። ወዳጆቻችሁ አይደሉም። ስፔሻሊ ፋሚሊዎቻችሁ፣ የምትመኩባቸው፣ የምትኮሩባቸው። ነገ የሆነ ስፍራ ላይ እደርሳለሁ፣ የዛን ሰዓት እጁን ቢሰጠኝ የሆነ ስፍራ ላይ ያደርሰኛል የምትሉት ሰው ለእናንተ አይሆንም። በእኔ ላይፍ ኤክስፒሪየንስ የትኛውም አጠገቤ ያለ ሰው እኔን ጠቅሞኛል። በጣም መልካሞች ናቸው፣ በጣም ደጎች ናቸው፣ ግን አያደርጉም። ለምን ካላችሁ እግዚአብሔር ራሱ የሚከፍተው በር አለ። ኢየሱስ ያድናል። ሁልጊዜ ህልሞቻችሁን ቼክ አድርጉት። ህልሞቻችሁ ውስጥ ኮድ ይሰጣችኋል እግዚአብሔር። አስታውሳለሁ አንድ ጊዜ መንፈሳዊ አባቴ በህልም አንድ ሰው አየሁ እና ያ ሰው የወፍጮ ማሽን ተበላሽቶበታል እና ብዙ ሰዎች ሞክረዋል ያንን ማሽን ለማስተካከል፣ የወፍጮውን ማሽን ለማስተካከል ሞክረዋል። ምንም ነገር የለም እና በቃ ያለውን እቃውን ለመሸጥ ሲዘጋጅ በህልም መንፈሳዊ አባቴን ያየዋል እና አንድ ነገር ነገረው። እንደዚህ ቦታ ግባ፣ የዚህን ማሽን እቺን ቦታ እንደዚህ አድርጋለሁ። እዛ ሰውየው ህልሙን አመነ፣ ሄደ፣ ያቺን ያለበትን ቦታ ነካካት እና ለብዙ መካኒኮች አልሰራ ያለ ማሽን ሰራለት። ምን እየሆነ ነው? ሄሎ፣ ህልሞቻችሁን ቼክ አድርጓቸው። ዮሴፍ የነገሰው በህልሙ ነው። አስቡት፣ የሆነ ነገር ስትሰሩ በህልማችሁ ታያላችሁ፣ ግን አትሰሩትም። እግዚአብሔር ደጅን ሲከፍት በመጀመሪያ ህልም ያሳያቸዋል። የምትጠብቁት በሚስተር ኤ ቢሆን እግዚአብሔር ግን በሆነ ስፍራ ነው የሚመጣው። ኢየሱስ ያድናል። ክብር ለኢየሱስ ይሁን። ህልሞቻችሁን ቼክ አድርጓቸው። መንፈስ ቅዱስ በሉ በእኔ ህይወት ላይ በኃይል ጣልቃ ግባ። ሁልጊዜ በሮችን ለመክፈት ስትሉ አይኖቻችሁን ተጠቀሟቸው። መንፈሳዊ ሰዎች ሁኑ። ጨለማ ውስጥ ያሉ አሕዛቦች እጅግ በጣም ከእናንተ የበለጠ መንፈሳዊ ናቸው። ምክንያቱም ምንድነው ካላችሁ ምን ሲያደርጉ ምን እንደሚሆንላቸው ያውቃሉ። በር ሁል ጊዜ ማንነትን ይጠይቃል።
ኦቶሪቲን ይጠይቃል። በር ሁል ጊዜ ጠባቂ ያለው ስልጣን አለው። የባለጠግነት ደጆች እንዲከፈቱላችሁ ጸልያለሁ በጌታ በኢየሱስ ስም። ስልጣን የባለጠግነት ደጆች እንዲከፈቱላችሁ ጸልያለሁ። ኢየሱስ ያድናል። ሁል ጊዜ በሮችን ሳታክቱ አንኳኩ። ጌታ ኢየሱስ አንድ ነገር አለ፣ ለምኑ፣ ፈልጉ፣ አንኳኩ። በልመና የሚገኝ አለ፣ በጸሎት የሚከፈት በር አለ፣ የሚመለስ መልስ አለ፣ በልመናም የሚመለስ አለ። አንዳንዶቹ ደግሞ በማንኳኳት ነው። ፈልጋችሁ ያጣችሁትን ጉዳይ ትለምኑበታላችሁ። ለምናችሁ ያልተሰጣችሁን ደግሞ በር አለው፣ በሩ ባለቤቱ ምንድነው ብላችሁ ማንኳኳት አለባችሁ። ኢየሱስ ያድናል። ስፔሻሊ ዛሬ ስለ ፋይናንሻል በር ስለምጸልይ ፋይናንሻል በርን በተመለከተ ምነግራችሁ ሚስጥር አለ። ክብር ለኢየሱስ ይሁን። መጽሐፍ ቅዱሳችሁን ከጥግ እስከ ጥግ አንብቡት። እግዚአብሔር የመስዋዕት አምላክ ነው። የመስዋዕት አምላክ ነው። ኢየሱስ ያድናል። ሲታረቀን እንኳን አንድያ ልጁን መስዋዕት አድርጎ ነው። በመስዋዕት እመኑ፣ በመስዋዕት እመኑ። ኢየሱስ ያድናል። የሆነ ነገር ተበላሽቶባችኋል፣ አትጸልዩበት። ታግላችሁ አቅታችኋል፣ አትጸልዩበት። መስዋዕትን አድርጉበት። ኢየሱስ ያድናል። መክብብ መጽሐፍን አውጡልኝ። የመክብብ መጽሐፍ ምዕራፍ 10። ምክንያቱም አንዳንድ ሰው ስፔሻሊ የባለጠግነት በር የሚፈልገው ነገር አለ። የሆነ ሰው እየሰራ ካያችሁ፣ የሆነ ሰው እግዚአብሔር ባርኮት ካያችሁ፣ ያንን ሰው አብራችሁ ደግፉት። አብራችሁ ባትሰሩ እንኳን በአንደበቶቻችሁ በቃላቶቻችሁ ባርኩት። በሐሳብህም እንኳን ንጉሥን አትንቀፍ፣ በመኝታ ክፍልህም ባለጠጋን አትርገም። የሰማይ ወፍ ቃልህን ልትወስድ የምትበረዋም ወፍ የምትለውን ልታደርስ ምን ትላለች? ትችላለችና። ተኝታችሁ ባለጠግነት የምትቃወሙ ከሆነ እንዴት ነው ጸልያችሁ ባለጠግነት ወደ እናንተ የሚመጣው? አስቡት። ታማችኋል። የሆነን በፈውስ አገልግሎት የሚያገለግለን ሰው እያማችሁት እንዴት ነው ፈውስን የምትቀበሉት? እንዴት ነው ፈውስን የምትቀበሉት? ኢየሱስ ያድናል። ባለጠግነትን ወይም ባለጠጋን በመኝታ ምን አትበል፣ አትማ። ምክንያቱም ምንድነው ካሉ የሰማይ ወፎች አሉ ሊያደርሱ የሚሄዱ ስለ እናንተ የሚመዘግቡ ምትሏትን ነገር ሁሉ የሚመዘግቡ መላእክቶች አሉ። ኢየሱስ ያድናል። እግዚአብሔር ሁል ጊዜም በረከትን ሲያመጣ በመላእክት በኩል ነው የሚያመጣው። ትናንትና የሆነን ስፍራ ላይ ሆናችሁ ያማችሁትን ሐሜት ይመዘግባሉ። እዚህ ጋር እንደዚህ ብሎ ተቃውሞ ነበረ፣ ይሄ ነገር አይገባውም ብለው ያስቀራሉ። ኢየሱስ ያድናል። መንፈስ ቅዱስ በሉ ከዚህ ሰዓት ጀምሮ በረከቴን ስጠኝ፣ በረከቴን ስጠኝ፣ በረከቴን ስጠኝ። መንፈስ ቅዱስ በኔ ህይወት ላይ በኃይል ጣልቃ ግባ፣ በኃይል ጣልቃ ግባ፣ በኃይል ጣልቃ ግባ። ሌላው አንድ ነገር ልንገራችሁ፣ ከዛ ወደ ጸሎት ሄዳለሁ። ሁል ጊዜ መንፈሳዊ ሰዎች ሁኑ። መጽሐፍ ቅዱስ ውስጥ ያሉትን ፕሪንሲፕሎች በሙሉ አክብሩ። እዚህ ውስጥ ያሉትን መንፈሳዊ መርሆች በሙሉ አክብሩ። የሆነን ክፍል ቆርጣችሁ አታክብሩ። ባይ ዘ ዌይ ብሉይ ኪዳን አዲስ ኪዳን የምንለው እኛ ነን። እግዚአብሔር በዘላለም ውስጥ የሚኖር አምላክ ነው። ብሉይ ኪዳን ብለን የምንደገፈው እኛ ነን። አዲስ ኪዳን ብለን የምንደገፈው እኛ ነን። እግዚአብሔር በዘላለም ውስጥ የሚኖር አምላክ ነው። ኢየሱስ ያድናል። እዚሁ መጽሐፍ ቅዱስ ውስጥ ያለውን ፕሪንሲፕል አክብሩ። አብርሃም ባለጠጋ ከሆነ ለምንድን ነው ባለጠጋ የሆነው? ምን ስላደረገ ነው? እኔ ባደርገው ምን እሆናለሁ ብላችሁ ፈትኑት። መጽሐፍ ቅዱስ እግዚአብሔርን በመልካም አትፈትኑ አልተባለም፣ በክፉ ነው የተባለው። ኢየሱስ ያድናል። እግዚአብሔርን በመልካም ነገር ፈትኑት፣ ይሰጣችኋል። ኢየሱስ ያድናል፣ ይሰጣችኋል። መንፈስ ቅዱስ በሉ አሁንም በኔ ህይወት ላይ በኃይል ጣልቃ ግባ፣ በኃይል ጣልቃ ግባ፣ በኃይል ጣልቃ ግባ። ስንቶቻችሁ ናችሁ መንፈሳዊ ፕሪንሲፕል የምታከብሩት? ስንቶቻችሁ ናችሁ መንፈሳዊ ፕሪንሲፕል የምታከብሩት? ስንቶቻችሁ ናችሁ በራችሁን ስትወጡና ስትገቡ በራችሁ ላይ የምትጸልዩት? ስንቶቻችሁ ናችሁ? ስንቶቻችሁ ናችሁ ስትበሉ የምትበሉትን ምግብ የምትባረኩት? ስንቶቻችሁ ናችሁ እህል የምትባረኩት? የሰጣችሁን እህል ጎተራ ውስጥ ያለ እህል
ስንቶቻችሁ ናችሁ የምትባረኩት? አሁን ቀርቷል። ድሮ አስታውሳለሁ የኔ አያት እናቴ የሆነ እንጀራ ሊጋግሩ ሲሉ ይባርኩታል በሚገባቸው ቋንቋ። አስቡት፣ መንፈሳዊ ናቸው እነሱ፣ መንፈሳዊ ናቸው። ስንቶቻችሁ ናችሁ ባለቤቶቻችሁን ወደ ስራ ሲሄዱ ባርካችሁ የምትልኳቸው? ስንቶቻችሁ ናችሁ? ኢየሱስ ያድናል። መጽሐፍ ቅዱስ የዘዳግም መጽሐፍን አውጡ። ዘዳግም መጽሐፍ ምዕራፍ 28 ቁጥር 6 ስትገባ ትባረካለህ፣ ስትወጣም ትባረካለህ። ሁልጊዜ ወደ ቤታችሁ ከመግባታችሁ በፊት በራችሁ ላይ በረከት ቃል ተናገሩ። በራችሁ ላይ የበረከት ቃል ተናገሩ። ይኸውላችሁ በር መንፈሳዊ ባይሆን ኖሮ እስራኤላውያን እግዚአብሔር አምላክ ደም በመቃል ላይ አድርጉ ብሏቸው ባልተረፉ ኖሮ። አስቡት፣ ስትገቡ በራችሁ ላይ ይሄ ቤት የባለጠጋ ቤት ነው ብላችሁ ስትናገሩ ድህነት የሚገባ ይመስላችኋል? አስቡት፣ ስትገቡ ወደ ቤታችሁ ይሄ ቤት የወንጌል ቤት ነው ብላችሁ እናንተ ቤት እንጀራ የቆረሰ ሰው አሕዛብ የሚሆን ይመስላችኋል? ሁል ጊዜ በር መንፈሳዊ ነው። በር መንፈሳዊ ነው። ለምን ይመስላችኋል? የሆነን ሰው ውጭ ሀገር ውሰደኝ ብላችሁ የእናንተን ቤተሰብ አዘግይቶባችሁ ወይ ደግሞ እምቢ ብሏችሁ ለምን የምትቀየሙት ይመስላችኋል? ያ በር ወሳኝ ስለሆነ ነው። ህይወታችሁ ላይ በር ወሳኝ ነው። ለዛ ነው ጌታ ኢየሱስ በሩ እኔ ነኝ፣ በሩ እኔ ነኝ፣ በሩ እኔ ነኝ ይላል። በእኔ የሚገባ ቢኖር ይድናል። በር 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 በር። ሁልጊዜ ስትጸልዩ ስለ በር ጸልዩ፣ ስለ በር ጸልዩ። በሮቻችሁ በኃይል እንዲከፋፈቱ ጸልያለሁ። በኢየሱስ ስም ኃይልና ስልጣን በሮቻችሁ በኃይል እንዲከፋፈቱ ጸልያለሁ። በሮቻችሁ በኃይል እንዲከፋፈቱ ጸልያለሁ። ከዚህ ሰዓት ጀምሮ የሚዘጋባችሁ በር አይኖርም። የሚዘጋባችሁ በር አይኖርም። መንፈስ ቅዱስ በሉ፣ በሬን ክፈተው፣ በሬን ክፈተው፣ በሬን ክፈተው። ኢየሱስ ያድናል። በራችሁ ላይ በጣም በጣም ሲሪየስ ነው። ሁለተኛ እንዴት ነው በፋይናንስ መባረከው? የብዙዎቻችሁ ጥያቄ ስለሆነ እንዴት ነው ስራ ሰርቼ የምባረከው? መጽሐፍ ቅዱሳችሁን ሄዳችሁ አንብቡ። ያችን የሰራ ሀብታዋን ሴት ያላትን ነበር ለነብዩ የሰጠችው። ምናልባት ዛሬ ተነስቼ ያለሽን አምጪ ብላት ያላት ጥቂት ሊሆን ይችላል። በዛ ጉዳይ ላይ የምትደራደር ከሆነ እመኑኝ አትበለጽግም። ብዙ ሰዎች ነቢያት ብልጥ ይመስሏቸዋል። ነቢያት ብልጥ ይመስሏቸዋል። በመሰረቱ ማንም ሞኝ የሆነ ነብይ የለም። እያንዳንዱ የመጣበት መንገድ የሁሉንም ባዮግራፊ ሄዳችሁ እዩ። የሁሉንም ነቢያት ባዮግራፊ ሄዳችሁ እዩ። ከምታስቡት በላይ ያሳለፉት ቻሌንጅ አለ። ያ ቻሌንጅ እየሰራቸው ነው ያመጣው። እግዚአብሔር ዝም ብሎ ቅባት አይሰጣችሁም። በቻሌንጅ ውስጥ እንድታልፉ ይፈልጋል። ኢየሱስ ያድናል። ሁልጊዜ ጊቨሮች ሁኑ፣ የምትሰጡ ሁኑ፣ ሰጪ ሁኑ እና የምትሰጡትን ስፍራ ደግሞ ማወቅ አለባችሁ። ገበሬ ዝም ብሎ አይዘራም። ዝም ብሎ አንስቶ ያለውን ሁሉ ዘር አይዘራም። መልካም በተባለ ስፍራ ላይ ነው የሚዘራው። ሃሎ። ከዛ በኋላ ዝናብ ዘነበ አልዘነበ ጉዳዩ መጸለይ ብቻ ነው። እግዚአብሔር ያዘንባል ነው ማድረግ ያለባችሁ። እንደዛ ነው። ሰጣችኋል፣ እንጀራችሁን በኋላ ይጣሉ እንደሚል መጽሐፍ በኋላ ይጣሉት። አስታውሳለሁ ላይቭ ፕሮግራም ላይ ዱባይ አይ ቲንክ ባለሳሳት ዱባይ መሰለኝ ወደ 5 ሚሊዮን ብር የተወሰደባት ሴት ነበረች። ላይፏ ላይ 20 ሺህ ብር ነው ያለው። በያው እግዚአብሔር ፊት ነው የምነግራችሁ። ሜቢ ሁላችሁም ታቋታላችሁ። እና 20 ሺህ ብር ከዘራሽ ገንዘብሽ ይመለሳል አልኳት። ወደ 6 እና 7 ወር ነው የሚሆነው ከተወሰደባት። ልጅቷ ጴንጤ ብትሆን አታደርገው እና በቅርብ ነው ጌታን የተቀበለችውም በእኔ አገልግሎት ነው እና ያለኝ ነው ብላ 20 ሺህ ብሩን ዘራች። በያው እግዚአብሔር ፊት ነው የምነግራችሁ። 2 ቀን አልሆነውም ሰውየው በ6 ወር ከምናምን የጠፋባት አሜሪካ ውስጥ የጠፋ ሰውዬ ገንዘቧን ለመመለስ ሲፈጥን። አንዳንድ ጊዜ የምታደርጉት ነገር ፔን አለው።
የሆነ ነገር አምጡ ተብላችሁ ህመም ከተሰማችሁ በዛ ጉዳይ ላይ እመኑኝ የሆነ ነገር አለው። ስትሰጡ በልግስና ትሰጣላችሁ፣ ግን ህመም ካልተሰማችሁ በዛ ጉዳይ ላይ አሁንም አልሰራላችሁ። ሊያማችሁ ይገባል። ኢየሱስ ያድናል። ብዙ ጊዜ ሜቢ በ2 እና በ3 ጉባኤ ላይ አውርቼዋለሁ። እሱ አለ ፕሮፌት ሀብታሙ ከሱ ጋር እኔ መንፈሳዊ አባቴን ካገኘው በኋላ ረጅም ጊዜ መጸለዩ ከሱ ጋር ነበር እና ያለንን ያለ መሰሰት ነው በያው እግዚአብሔር ፊት የምንሰጠው። ዘር ሲባል ሮጠን እንዘራለን፣ የሆነ ነገር ሲባል አየም አላየም እንሰጣለን እና ምን በላው ግን የለንም እና እንጸልያለን እግዚአብሔር ያዘጋጃል ብለን ከዛ የሆነች ባነር አለች ፕሮፌት ኤንጅል ሲመጣ ወደ ኮንፈረንስ ኖት የምትላር እና እሱ ቤት ነው ለብሰን እንተኛለን፣ እንጸልያለን። ከዛ የሆነ ቀን ህልም አየሁ እና ጥያቄ ነበረብኝ። ሚራክል መኒ እውነት ነው አይደለም፣ ውሸት ነው እውነት ነው የሚል ነገር እና ያችን ለብሼ ተኛው እና ምን በላው የለም ባለሰዓቱ 10 ሰዓት 9 ሰዓት አካባቢ ይሆናል። ጸልየን ተኝተናል እና ያንን ለብሼ ፓፓ መንፈሳዊ አባቴ በህልም መጣ እና ሰን እዛ ንግድ ባንክ ጋር ኤቲኤም ማሽን አለ ቆሟል። ሄደ ማሽኑን ሚራክል ተካኔ ላከኝ ካንስል አድርግና ገንዘብ ስጠኝ በለዋለ። ከዛ እሱን ይዤ ሄድኩኝ። የመጀመሪያ ቀን ዝም ብሎ ተከተለኝ። ሄድኩኝ፣ ምንም ማሽኑ አይሰራም። ሰዎች ኤቲኤም እምቢ እያላቸው ብሎክ እያደረገ ይመልሳል። ሄድኩኝ፣ ሚራክል ተካኔ ላከኝ ካንስል። በእንቅልፍ ልቤ ነው ሁላ ያደረኩት፣ ካንስል አደረኩት። 1000 ምናምን ብር ተፋ። ከዛ አየኝ፣ እሱ ነው አየኝ። የማር ምን ጀመርክ አለኝ። ከዛ ብር ተልኮልህ ነው አለኝ። ኤቲኤም ካርድ አልያዝኩም፣ ይዣለሁ አልያዝኩም፣ ስልክ ይዣለሁ አልያዝኩም። እጄን አየ። ኦኬ ፕሬስ ጋር አለ። ተጠራጥሮ አላመነም። ሄድን፣ በላን፣ የሚያስፈልገንን የሰዓቷን ብቻ ምግባችንን በላን። የቀረውን ሰጠን ለሰው እዛ ጎዳና ላይ ላሉ ሰጠን። ከዛ ኔክስት ዴይ ጸልየን ልክ ታይሟ ስትደርስ እሱ ነው እንድተኛ ይፈልገው። ኢየሱስ ያድናል። ለበስኳ ባነሯን ተኛው። ከዛ ዛሬም እውነት ከሆነ እንዲደገም ፈልጋለሁ አልኩኝ። ተኛው። ፕሮፌት ኤንጅል መጣና አንድ ነገር አለ። ሂድና ዩበርት ኤንጅል ነው ላከኝ ብለህ አሁንም ካንስል አድርገህ ንከው አለኝ እና ሄድኩኝ። ማንም የለም። መጀመሪያ ስልኬን ተቀበለኝ፣ አየኝ፣ ቼክ አደረገ፣ ካንስል አደረኩት። ከ2000 ብር በላይ ቆይቷል። ሰዓቱ 2 ዓመት ይሆናል አይደል? ከ3 ዓመት ከ2000 ብር በላይ ማሽኑ ሰጠኝ። ሰዎች ቆመዋል እና ግራ ገባው። ምንድነው የሆነው? ሁልጊዜ መስዋዕት የእናንተን ደጅ ያስከፍታል። አንድ ነገር ልንገራችሁ፣ ባለጠግነትን ውደዱት፣ ግን እመኑኝ የትኛውንም መኪና የትኛውንም ቤት ይዛችሁ አትሄዱም። ራቁታችሁን የመጣችሁት ራቁታችሁን ትሄዳላችሁ። እግዚአብሔር ግን እናንተን ባለጠጋ ሲያደርግ ለብዙዎች እንድትሆኑ ጭምር ነው፣ ወንጌል እንድትሰሩበት ጭምር ነው። ያለንን እናደርጋለን፣ እንዘራለን። ያለንን ነገር እናደርጋለን፣ እንዘራለን። ሁልጊዜ ድህነት እያጠቃችሁ እንደሆነ ከተሰማችሁ ያላችሁን እያወጣችሁ ስጡ። የሚበቅል ስፍራ ላይ ሃሎ ኢየሱስ ያድናል። ምሳሌ መጽሐፍ ምዕራፍ 18 ቁጥር 16 እንደዚህ ይላል፣ እጅ መንሻ ለሰጪው መንገድ ትከፍታለች፣ ታላላቅ ሰዎችም ፊትም ታቀርበዋለች። ኢየሱስ ያድናል። ምን ታደርጋለች? መንገድ ትከፍታለች፣ ታላላቅ ሰዎች ፊት ምን ታደርጋለች? ታቀርባለች። ሃሎ የሆነ ስፍራ ላይ ስትሄዱ አንድን ሰው የሚጠቅማችሁን ሰው ባርኩት። አስቡት፣ ኢየሱስ ሲወለድ ሕፃን ነው፣ ገና ነው ንጉሥ የሚሆነው። የሆኑ ሰዎች ከምስራቅ ሰሙ። ከዛ ያላቸውን ዕጣን፣ ከርቤ፣ ወርቅ፣ ብር ይዘው መጡ። የሆነ ሰው ደግሞ ስልጣኔ ሊጋራ ነው ብሎ የሞት አወጣ። ሃሎ እናንተ መስዋዕት ይዛችሁ ስትሄዱ የሞትን ማዘዣ የሚያወጡ ሰዎች አሉ። ለዛ ነው የሆነ ስፍራ ላይ ስጡ ሲባል ለምን ትሰጣላችሁ ብለው ይከራከሯቸዋል።
ለምንድነው ለነብይ የምትሰጡት? ለምንድነው ለፓስተር የምትሰጡት ብለው ይከራከሯቸዋል። ሃሎ መንፈሳዊ ሰዎች ሆኑ። አስቡት፣ እስከ ዛሬ ድረስ ያገኛችሁትን ፋይናንስ አስቡት። እንዴት እንደወጣ ታውቃላችሁ? ከእጃችሁ የመጣውንስ ፋይናንስ እንዴት እንደመጣ ታውቃላችሁ? አብዛኞቻችን ለፍተን አይደለም፣ እግዚአብሔር ባርኮን ነው። እግዚአብሔር ባርኮን ነው። አንዳንዶቻችንን እግዚአብሔር ያስረሳልናል። አንዳንዶቻችንን ደግሞ በር ራሱ በመክፈት ነው። ሃሎ ሁል ጊዜ መንፈሳዊ ሆኑ። መንፈሳዊ ሰዎች ሆኑ። ኢየሱስ ያድናል። መንፈስ ቅዱስ በሉ። ባዶ እጄን እንዳልሆን የባለጠግነት ቅባት በኔ ህይወት ላይ ይረፍ። በኔ ህይወት ላይ ይረፍ። በኔ ህይወት ላይ ይረፍ። ኢየሱስ ያድናል።